ፈጣሪው ሲኖትራክ ስጠኝና ያን ምቀኛ ባለባጃጁን ጓደኛን ልግደለው ብትል አይሰማም። ሀብታም ሆነ ከሱ ፊት ከምትርቅ ደሃ ሆነ ከሱ ጋር እንድትኖር ይፈልጋል ፈጣሪ አንተ የምትፈልገውን እሱ በሚፈልገው መልኩ ነው የሚሰጥህ። በዛሬ ቪዲዮአችን የምናየው ጸሎታችን መልስ ያላገኘበትና የዘገየበትን 4 ዋና ነጥቦችን ነው ማለት ነው። እርግጠኛ ሆኜ የምነግር እነዚህን 4 ዋና ነገሮችን በተለይ አራተኛውን ከተገበር ህይወት ቶሎ ይስተካከላል፣ ጸሎትም ቶሎ መልስ ያገኛል ብዬ ተስፋ አደርጋለሁ ማለት ነው። ስለዚህ ቪዲዮን ላይክ በማድረግ ሼር፣ በኮሜንትም ሐሳብን በመግለጽና ቻናሉን ደግሞ እንደዚህ አይነት ጠቃሚ ቪዲዮዎችን በየቀኑ ስለምለቅ ሰብስክራይብ በማድረግ ጀምሩ እላለሁ። ሁለተኛ ነጥባችን የሚሆነው የምንጠይቀው ነገር የማይጠቅመን ሲሆን ማለት ነው። ብዙ ጊዜ እኛ ሰዎች የምንለምነው ነገር አናቅም፣ ነገር ግን እግዚአብሔር የሚሰጠን ለኛ የሚያስፈልገን ነው። እኛ የማይጠቅመን ነገር ከሱ የሚያርቀን ነገር ልንጠይቅ ይሆናል። ያ ነገር መጥቶ ነገ ህይወታችንን የሚያበላሽ ከሆነ ከሱ የሚያርቀን ከሆነ ከሱ እንድንለይ የሚያደርገን ከሆነ ያንን ነገር እግዚአብሔር ይከለክለናል። ምክንያቱም ለኛ ስል ማለት ነው ለህይወታችን ስል የሚያስፈልገውን ነገር ነው የሚሰጠን እግዚአብሔር። ስለዚህ የምንለምነው ነገር የምንጠይቀው ነገር መመርመር ያስፈልጋል። የሚያስፈልገንን እንዲሰጠን ማለት ነው። እግዚአብሔርን ምን ብለን መጠየቅ አለብን? ፈጣሪ ሆይ አንተ የምትፈልገውን እንጂ እኛ የምንፈልገውን የሚያስፈልገንን እንጂ እኛ የምንጠይቅን ብቻ አትስጠን ማለት ይኖርብናል ማለት ነው። ሶስተኛና በጣም ትኩረት ሊሰጠው የሚገባ ጉዳይ ኃጢአት በህይወታችን እየተለማመደን ከሆነ እግዚአብሔር መልሳችንን ሊያዘገይ ይችላል ማለት ነው። ምክንያቱም ሌላ ዓለም ውስጥ እኮ ነው ያለነው። ተቃራኒ ዓለም ውስጥ ሆነን ፈጣሪን ልንጠይቅ አንችልም። ምክንያቱም በህይወታችን ኃጢአት እየተለማመድን የማይሆን ነገር እያደረግን ፈጣሪያችንን እያሳዘንን ጸሎት ልንጠይቅ አያስፈልግም ማለት ነው። ስለዚህ መጀመሪያ ማስወገድ ያለብን ህይወታችንን ወደ ፈጣሪ ማቅረብ ይኖርብናል፣ ወደ እግዚአብሔር መጠጋት ይኖርብናል ማለት ነው። ስለዚህ እያንዳንዱ ነገራችንን መመርመር ያስፈልጋል። እርምጃችንን ህይወታችን ምን ይመስላል የሚለውን መጀመሪያ ያንን ነገር ማጽዳት ይኖርብናል። አራተኛና ትልቁ ነጥባችን የሚሆነው ቅድምን በጣም የምትማሩበት ነው ያልኳችሁ እምነት ነው ማለት ነው። እምነትና ታዛዥነት፣ ይሄ ምንም ክርክር አያስፈልገውም። እግዚአብሔርን የሆነ ነገር ስንጠይቀው በሱ ልንተማመን ያስፈልጋል ማለት ነው። ያለ እምነት የተደረገ የትኛውም ነገር አይሆንም። ስለዚህ እግዚአብሔር ላይ ያለንን እምነት ማጠናከር ይኖርባል። እግዚአብሔር ላይ ያለን እምነት በጣም ጠንካራ ሊሆን ያስፈልጋል ማለት ነው ጸሎታችን እንዲመለስልን። ስለዚህ ምንም ክርክር ያስፈልገውም። እግዚአብሔር ላይ ያለንን እምነት እናጠናከር፣ በእምነት ወደሱ እንቅረብ እላለሁ። ታንክ ዩ